የኔ አባት እንዴት ነህ? ደህና ነህ? ሰላም ነው? ትምህርት ተጀመረ? አዎ ጀምራለሁ። እየተማርኩ ነው። ከትምህርት ቤት ቀደምኩኝ ደውላችሁ ነበር። እናቴ ነገረች። ከትምህርት ቤት ስመጣ አልነበርኩም። ትምህርት ቤት ሄጄ ነበር። ትምህርት ቤት ነበርክ? አምሮብሃል ደግሞ። ትምህርት አሪፍ ነው። ምንም አሪፍ ነው። አሁን አንደኛ ክፍል ነኝ። ገብቼ እየተማርኩ ነው። ምን አለ አዲስ ነገር? ምን አለ? ሱቅ ልከፍቱ ነው? ሀብታም ልትሆኑ ነው? ከፀሐይም ከብርድም አዳናችሁ። ከፀሐይ ከብርድ አዳናችሁ ነው። በተከራይተናል። ሱቁንም እየከፈተች ነው። እናቴ በጣም አልቅሳ ነው ያደረገችልኝ። ምን ያደረገችው? አልቅሳ ነው ያደረገችልኝ። አዳር ሙሉ አተኛም። በቃ ስላንተ ነገር ሁሉ ዱዓ እያደረገች ነው። ባላ ደርሶኛል እኮ አንተስ ዱዓ እያደረክልኝ ነው? ከልቤ ነው ማለት ነው። ከልቤ አሁን ደስተኛ ነህ ማለት ነው? አሁን ደስ ብሎኛል። ትምህርቴንም እየተማርኩ ነው። ደብተርም አለኝ እየተማርኩ ነው። ምግብም በደንብ ታገኛለህ? ምግብማ እንደ ድሮ ትርፍራፊያን በላ። አሁን አባትም መጣ? እሱ መጥቷል። ቤት ነው። በጣም ነው ደስ ያለኝ። በፊት ከፍቼ ነበር ግን አሁን ግን አልተከፈም። ደስተኛ ነኝ። ይሄ የተለያየ እስራስ ምናምን ቱታም አለው ውስጡ በጣም ብዙ ነው። እስራሱ ምናምን ያለው የኔ አባት አልተቸገርንም እኛ። እሺ አራት አልቅት እንዴ አሁን አይለቀም የኔ አባት አታልቅስ የኔ አባት። የዛኔ እኮ አልቋል፣ አልፏል ሁሉም ለቅሶ እኮ እኛ እኮ አልተጨነቅንም። አንተ ተደስተህ ተምረህ ማየት ነው የሚፈልጉት እነሱ። ይህን እዚህ ውስጥ አድርገውና እሺ፣ ሱቃችሁ ሲከፈት ደግሞ መጥቼ አየዋለሁ።